የፈጣሪ ሀገር ፈጣሪን የሚፈሩ ህዝቦች ያሏት ሀገር የፈጣሪ ስፔሻል ሀገር ፈጣሪ ስፔሻል የሆነ ኪዳን ያደረገላት ሀገር እንደዚህ አይነት ነገሮችን ስሰማ ማለት ነው አለመስማማት ብቻ አይደለም እንደዚህ አይነት ቃላቶችን ስሰማ ይደብረኛል ሁላ ለመሰላቸው ሪያሊቲውን ስለማቅ ነው። እንደዚህ የምታስቡ ሰዎች ኢትዮጵያ የሆነ የፈጣሪ ስፔሻል ሀገር እንደሆነች አድርጋችሁ የምታስቡ ሰዎች ስለሌሎች ሀገሮች ያለው ነገር ሪላቲቭሊ አታውቁም ማለት ነው። ፈራ እግዚአብሔር እንደ ህዝብ ፈራ እግዚአብሔር ያለው ሀገር ምን አይነት ህዝብ እንደሆነ ወይ አታውቁም ማለት ነው። እዚህ ጋር የምታዩት እንግዲህ በሬው ከላይ እንደምታዩት ታርዶ እዛ ጋር ቆሞ ለመተንፈስ እየተሰቃየ በዚህ በጉሮሮ እየተነፈሰ ነው። በዚህ በተቆረጠው በኩል እየተነፈሰ እየተሰቃየ አራጆቹ እዚህ ጋር ቁጭ ብለው ወሬ ነው እያወሩ ያሉት። ይሄ የት ነው? ይሄ የእናንተ የፈጣሪ አገር ውስጥ ነው ይሄ ስራ የሚሰራው። የፈጣሪ ህዝቦች መካከል ነው ይሄ ነገር የሚደረገው። እሻን ነገር ልንገራችሁ፣ ፈጣሪ ጸሎቷን መስማት ማይፈልግላት ሀገር ብትኖር ኢትዮጵያ ነች። አይፈልግም። የኢትዮጵያን ጸሎት ፈጣሪ ይሰማል የሚል እምነትም የለኝም። እኔ ሲሰማም አይቻላቅም። ወደኋላ ታሪክም ሄዳችሁ የምታዩት ኢትዮጵያ በቃ በደም የጨቀየች ምድር ናት። ስቲል በደም የተጨማለቀች ምድር ናት። እንደዚህ ነው። አኬልዳማ የሆነች ምድር ነች። ወደኋላ ታሪክ ሄዳችሁ ስታዩ ኢትዮጵያን ደም ያልተቃቡበት ዘመን የለም። እርስ በርስ ስቲል አሁንም እዛ ውስጥ ነው ያሉት። ትናንትና አንዱ አንዱን ብሌም አድርጎ ደም ሲያፈስ ነበረ። ዛሬ ደግሞ ያኛው ደግሞ ሌላውን ብሌም አድርጎ ደም ያፈሳል። ነገ ደግሞ የዛኛው ልጅ ያኛውን ደግሞ ብሌም አድርጎ ለዛሬ ለሚፈሰው ደም ደግሞ ነገ ደግሞ ሌላ ደም ይፈሳል። ከዚያ ዙሪት እኔ እንወጣለን የሚል ሀሳብ የለኝም። ምክንያቱም እየሄድን ያለንበት መንገድ ራሱ በቃ ያንን መንገድ ነው ተከትለን እየሄድን ያለ ነው። ምንም ይሄ መንግስት መጣ መንግስት ሄደ የማይቀየር ነገር ነው። አንድ ዘመን ጥሩልኝ ኢትዮጵያን ፈጣሪን ፈርተው ፈጣሪን ሰምተው ሰላም የሆኑበትን ደም ከማፍሰስ የተቆጠቡበትን አንድ ዘመን ጥሩልኝ። የጭካኔ ጥግ ማለት ነው። በነገራችን ላይ አንድ ሰው ሳይኮሎጂካሊ ቢሆን በተለይ እንስሳ ላይ የሚጨክን ሰው አይደለም በዚህ ደረጃ ይሄ ሌላ ሌቭል ላይ ያለ በቃ ሴጣን የተጠናወተው ማይንድ ነው ይህንን የሚያደርገው። አይደለም ይሄ ይቅርና ማለት ነው ሳይኮሎጂስቶች እንደሚሉ ከሆነ ውሻን ዝም ብሎ ያለ ምንም ምክንያት ውሻን የሚያጠቃ ሰው ዝም ብሎ ድንጋይ አንስቶ የሚወረውር በአጠገቡ ስታልፍ የሚጠልዝ ምናምን እንዲህ አይነት ሰው የሳይኮሎጂ ችግር አለበት ተብሎ የሚታሰበው የአእምሮ ችግር አለበት ተብሎ የሚታሰበው እና የዚህ አይነቱ ሰው እድሉን ካገኘ ምክንያት ካገኘ የሰውን ደም ከማፍሰስ ሰውን ከመግደል ወደኋላ አይልም። ይሄ ማለት ኢትዮጵያ ውስጥ ስንት ሰው ነው ውሻ የሚያሳድደው? ሌላውን ተውና የመንግስት አካላት ነን የሚሉት እንኳን እኮ ከተማን አጸዳን ሲሉ ምንድን ነው የሚያደርጉት? ውሻን መግደል እኮ ነው። ለነሱ ከተማ ማጽዳት ውሻን በመርዝ መግደል ነው። ይሄ እኮ አደባባይ ቢወጣ ማለት ነው በቃ ሌላ ከባድ የሆነ የሀገር ኢሜጅ የሚያሳይ እንትን ነው። ውጭ ቢወጣ ይሄ ነገር ኢትዮጵያ ከተማዋን ለማጽዳት ከእነዚህ ባለቤት ከሌላቸውን ውሾች በመርዝ ነው የምትገለው ቢባል ምን ያህል ኢሜጃችንን እንደሚያበላሽ አስቡት። እና መስሎን ነው የምንሸወደው። የፈጣሪ ሀገር ነን ምናምን ፈራ እግዚአብሔር ያላቸው ህዝቦች ነን እየመሰለ ነው። ራስን አትሸውድ። በኢትዮጵያ ውስጥ የወላችሁ ሌላ ሀገር የሚፈጸም የተለየ ኃጢአት ኢትዮጵያ ውስጥ እንደማይፈጸም ኢትዮጵያ ቅዱስ ሀገር ስለሆነች የማይፈጸም እስኪ አንድ ነገር ንገረኝ እስኪ። ሁሉም አይነት ኃጢአት ሌላ ሀገር ላይ የሚፈጸሙ አመጾች ኢትዮጵያ ውስጥ ይፈጸማሉ። ከዛ ደግሞ ኔክስት ሌቭል የሆነ ጭካኔ ደግሞ እንደዚህ አይነት ደግሞ ይታያል። የትም ዓለም ብትሄዳውን አታይም። እንደዚህ አይነት ጭካኔ እንስሳ ላይ ማለት ነው። በዚህ ደረጃ የሚጨክን ህዝብ እኔ አይቻላቅም። ጨካኝ የምትለው ህዝብ እንስሳ ላይ አይጨክንም። ይሆናችሁ ሰው ላይ አንድ ሰው ጨካኝ ሰው የሰውን ህይወት ሊያጠፋ ይችላል። ምክንያት ሲያገኝ ሌላውን ሰው ህይወቱን ሊቀጥፍ ይችላል። ግን ምንድነው ቢያንስ የሆነ ምክንያት አለው። ሰውን መግደል ማለት ነው። ይሄ በጣም ከባድ ነገር ሊመስላችሁ ይችላል። ከባዱ ነገር ይሄ ነው። ለመሰላችሁ ሰው ለእናንተ እንትን መሆን አይችልም። የእናንተ አገልጋይ ወር ደግሞ የእናንተ ንብረት መሆን አይችልም። ለእናንተ ሰብሚሲቭ አይደለም። ሰው ራሱን የቻለ ኢንቲቲ ነው። ከዛ በኋላ የራሱ ኢንተረስት አለው። መጥቶ የእሱ ኢንተረስት ከእናንተ ኢንተረስት ጋር ይጋጫል። በዛ ትጋጫላችሁ፣ ደም ትቃባላችሁ። እንስሳ ማለት ነው። እንስሳ ምንድን ነው አሁን እኔ ግራ ነው የሚገባኝ። ማለት የግል ኢንተረስት የለውም። የተፈጠሩት እኛን ለማገልገል እኛን ለመጥቀም። ምንድን ነው እንስሳ ላይ እንደዚህ እንድትጨክን ያደረገ? ሪዝን ስጠኝ። ሰውን ለመግደል ሪዝን ልታገኝ ትችላለህ። በኢንተረስት ተጋጭተህ ሊሆን ይችላል። እንስሳን እንደዚህ አይነት ጭካኔ እንስሳ ላይ የምታሳዩት ምንድን ነው ምክንያቱ? የትኛው ኢንተረስታችሁን ነክቶባችሁ ነው? የትኛውን ጥቅማችሁን ነው ያጎደሉት? ተመሳሳይ ፍላጎት ኖሯችሁ ነው?
እናንተ የፈለጋችሁትን እነሱ ፈልገው የእናንተን ጥቅም ወስደው በድንበር ተገጭታችሁ እና የዚህ አይነት ማለት ፎር ነቲንግ በቃ ያለምንም ምክንያት ያለምንም ሪዝን እንስሳ ላይ በዚህ ደረጃ የሚጨክን ሰው መናገር የማይችል ፍላጎቱን የማይገልጽ ሲታመም ህመሙን የማይገልጽ ምስኪን እንስሳ ላይ እንደዚህ የሚጨክን ሰው ሰውን ምን ሊያደርግ ነው? እንዲህ ይሰነጥቀዋል በቁሙ። ደግሞም ሲሆንም አይተናል። ኢትዮጵያ እኮ ሰው ከነነፍሱ የሚቃጠልባት ሀገር ነች። ሰው አደባባይ ላይ የሚሰቀልባት ሀገር ነች። አይተናል። ካምፓስ ብለን ገብተን ፍዳችንን በልተን የወጣ ነው። በፈጣሪ ሀገር ማለት የፈጣሪ ስፔሻል በሆነች ሀገር ማለት ነው። ኢትዮጵያዊ ማለት ይኸውላችሁ ከዚህ በፊት የሆነ ቪዲዮ ላይ ተናግሬያለሁ። ፈረስን ጋሪ ያሸክሞት ስንት ዘመኑ ሙሉ ጋሪ ያሸክሞት ወገቡን አቆሳስሎ ጨርሶ እግሩ መሄድ አቅቶት እዛ ላይ ይሄ ጫማ አድርግለታለሁ እያለ በሚስማር እየጠቀጠቀው መራመድ ሲያቅተው ወገቡ ሲሰበር ሲቆሳስል አውጥቶ አደባባይ ይጥለዋል። ከዛ በኋላ መንገድ ላይ ይጥለዋል። ያው የቆሰለ ፈረስ ሙሉ መሀል መንገድ ላይ የሚቆመው መኪና ይገጨዋል። ከዛ ደግሞ ካሳ ይቀበላል። ያቺ ካሳዋን ካልኩሌት አድርጎ ማለት ነው። ሀበሻ ማለት ነው። አህያን ጭኖ 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 ወገቡ እንዲህ ሰብሮ ሀስ ይመስል ማለት ነው አውጥቶ ይጥለዋል። አያሳክመውም። አውጥቶ ይጥለውና እሱን አሰርቶ ባገኘው ገንዘብ ሌላ አህያ ደግሞ ገዝቶ ተመሳሳይ ነገር ያደርጋል። ይሄ ሁሉም የሆነው በእናንተ የፈጣሪ ስፔሻል ሀገር ነው እና ሀበሻ የሁላችሁ ሰው ሲገድል ብዙ ወይም አይግረማችሁ። እኔ ምንም አይገርመኝም። እኔ ሰውን ኢትዮጵያ ውስጥ ሲገድል ኢትዮጵያዊ ደም ሲፋሰስ ማለት ነው ምንም አይገርመኝም። ለምንድን ነው የማይገርመኝ? አንደኛ እንትን ነው አዙሪት ነው። አያቶቻችን የእነሱ ቅድመ አያቶች ምናምን ሲወርድ ሲዋረደ የመጣ አዙሪት ነው። አንዱ አንዱን ብሌም እያደረገ ደም መፋሰስ ያለ ነው። ሌላው ምንም የማይገርመኝ ሀበሻ ማለት ያለምንም በቂ ምክንያት እንስሳ ላይ እንደዚህ አይነት ጭካኔ የሚያሳይ ህዝብ ነው። ይህን ያደረገ ታዲያ ለእኔ ያዝናል ብዬ አስባለሁ። እንዴ አንድን እንስሳ የራሱ ወይም በነገራችን ላይ የእሱ ስለሆነ እያረዳ ያለው እኮ የራሱ እንስሳ ነው። ከእጁ የበላ ምናምን ያኖረው ያሳደገውም ሊሆን ይችላል። የግሉ እንስሳ ላይ በዚህ ደረጃ የሚያውቀው እንስሳ ላይ እንደዚህ የሚጨክን ሰው እኔን የት አባቱ ያገኛል? እኔ ራሴ ኢንተረስት ያለኝ ሰው ነኝ። የራሴ ፍላጎት አለኝ። ፍላጎቴ ከፍላጎቱ ጋር ይጋጫል። በባህሪ በመልክ በዘር እኔማ ጠላቱ ነኝ። ድብኛም ጠላቱ ነኝ። እኔን እንደዚህ ይሰነጥቀኛል።